እሺ ሰላም ጋይስ እንዴት ናችሁ? አይ ሆፕ ሁላችሁም ደህና ናችሁ ብዬ አስባለሁ። እና በዛሬው ቪዲዮ የማሳያችሁ ስለ ባይናንስ አልፋ ነው የማሳያችሁ። ከቤዚክ ምንነቱ ተነስተን እንዴት ባይናንስ አልፋ ላይ ፖይንቶችን በመሰብሰብ ለኤርድሮፖች ኤሊጂብል መሆን እንችላለን የሚለውን አሳያችኋለሁ ማለት ነው። የሚያስፈልጋችሁ ነገር ምንም አይደለም። ጀስት የባይናንስ አፕሊኬሽንን ከፕሌይ ስቶር ወር ደግሞ ከአፕ ስቶር ታወርዱትና እዛ ላይ አካውንታችሁን ቬሪፋይ ታደርጋላችሁ ማለት ነው። እንዴት ቬሪፋይ ማድረግ እንደምትችሉ ካላወቃችሁ ጀስት ዩቲዩብ ላይ ሰርች ማድረግ ትችላላችሁ። ወር ደግሞ ቻናላችን ላይ ድሮ ፖስት ያደረግናቸው ፖስቶች አሉ። እነሱን ቼክአውት ማድረግ ትችላላችሁ ማለት ነው። ቤዚካሊ ባይናንስ አልፋ ምንድን ነው ከሚለው ስንነሳ ተርሞቹን ኤክስፕሌን ሳደርግላችሁ ግልጽ እንዲሆንላችሁ ባይናንስ ላይ ገብቼ ላሳያችሁ። በቅድሚያ ባይናንስ ላይ ትገቡና እዚህ ጋር አልፋ ብላችሁ ሰርች ታደርጋላችሁ። አልፋ ብላችሁ ሰርች ካደረጋችሁ በኋላ ስክሮል ታደርጉና እዚህ ጋር ባይናንስ አልፋ አልፋ እና አልፋ ፖይንትስ የሚል አለ። አልፋ ፖይንት የሚለውን ክሊክ ታደርጉትና እዚህ ጋር ሳስረዳችሁ ግልጽ እንዲሆንላችሁ ማለት ነው። ባይናንስ አልፋ ምንድን ነው? አዲስ ባይናንስ ያመጣው ዩዘሮቹን ኤርድሮፕ የሚያደርግበት ስትራቴጂ ነው ማለት ነው። ከዚህ ቀደም የምናውቀው ላይክ እንደ ላውንች ፑል እና ስቴኪንግ አይነት ፕሮግራሞች ነበሩ። ባይናንስ የራሱን ዩዘሮች ኤርድሮፕ የሚያደርግበት እናም ደግሞ ከአሁን ሪሴንትሊ ኤርድሮፕ የሚያደርግበት መንገድ ይሄ በአልፋ ፖይንት ሆኗል ማለት ነው። በጣም ኤርሊ አይደለንም፣ ግን አሁን ትንሽ ሃይፑ እየመጣ ያለው ሰዓት ስለሆነ ጀስት እንድታውቁት ያክል ነው ማለት ነው። በጣም ከዚህ ቀደም ያወቁ ሰዎች እስካሁን ፖይንት አኩሙሌት ማድረግ የጀመሩ ሰዎች አሁን ላሉ ፕሮጀክቶች ኤሊጂብል መሆን ይችላሉ። ግን ያው አብዛኞቻችን ማለት ነው እኛ ትንሽ ሌት ስለሆንን ከ15 ቀን በኋላ በሚመጡ ፕሮጀክቶች ላይ ኤሊጂብል የመሆን እድላችን ከፍ ይላል ማለት ነው። እዚህ ጋር የሚታያችሁ ፖይንት በየ15 ቀኑ አፕዴት ስለሚሆን በየ15 ቀኑ አፕዴት ይሆናል ሲባል ፓስት 15 ቀን ላይ ያላችሁን ነጥብ ስለሚያሳያችሁ ኮንሲስተንት መሆን ይጠበቅባችኋል ማለት ነው። ካልሆነ በሳምንት አንዴ ወር በሁለት ሳምንት አንዴ የምታደርጉ ከሆነ ያን ያክል ፖይንት መሰብሰብ አትችሉ ማለት ነው። አይ ቲንክ ብዙ አወራው መሰለኝ እና ወደ ስቴፖቹ ከመሄዴ በፊት ጀስት እንድታውቁት ያክል ከዚህ በፊት ባይናንስ አልፋ ላይ ለነበሩ ዩዘሮች የደረሳቸውን ቶከኖች ለመናገር ያክል የመጀመሪያው ሃይፐር ነው። ብዙ አሉ። ጀስት እኔ ትዊተር ላይ ካገኟቸው መካከል አንድ ሰው $300 ወርዝ የሚያደርግ ሃይፐር ቶከን ይደርሰዋል በባይናንስ አልፋ ላይ ኤሊጂብል የሆነ ማለት ነው። ከዞራ ፕሮጀክት ደግሞ $140 አካባቢ ተከፋፍሏል ለእያንዳንዱ ዋሌት። ሳይን ፕሮጀክት which is ትላንት ላውንች የተደረገው ማለት ነው። በትላንት ካልኩሌት ሳደርገው ወደ $120 አካባቢ ነው። አይ ቲንክ ዛሬ ትንሽ ፕራይሱ ከፍ ብሏል። ኦልሞስት ወደ $150 በላይ ይሆናል ማለት ነው። ዌይ ፋይንደር ኦር ደግሞ የፕሮምፕት ቶከን ወደ $250 ወርዝ የሚያደርግ ዲስትሪቢዩት ተደርጓል። እና ደግሞ ፋይናሊ ዶሎ የሚባል $26 ለእያንዳንዱ አካውንት ዲስትሪቢዩት ተደርጓል። እዚህ ጋር ልብ ማለት ያለባችሁ ነገር ኤርድሮፕ ላይ እዚህ ጋር ብትሳተፉ ባትሳተፉም ጀስት ባይናንስ አልፋ ፖይንታችሁ እዛ ጋር ኤሊጂብል ተብሎ ከተሰጠው ፖይንት በላይ ከሆነ ይሄኛውን እዚህ ጋር የተጠቀሱትን ማግኘት ትችሉ ነበር ማለት ነው። ይሄ ብቻ አይደለም፣ ሌሎችም አሉ። ከዚህ በኋላም የሚመጡ ብዙ አሉ ማለት ነው። እኛም ደግሞ አሁን ፖዚሽን ልናደርግ የፈለግነው ከዚህ በኋላ ሊመጡ ስላሉት ስለሆነ ኮንሲስተንት ሆናችሁ
አሁን ዛሬ በዚህ ቪዲዮ የማሳያችሁን ስቴፕ ትከታተላላችሁ ማለት ነው። ሶ ሩሎች አሉ እዚህ ጋር ሩል ስላችሁ ሁለት አይነት ባይናንስ አልፋ ፖይንት የምትሰበስቡባቸው መንገዶች አሉ። የመጀመሪያው ሆልድ በማድረግ ነው። ዌዘር በስፖት ላይ ሊሆን ይችላል ኦር ደግሞ በዋሌታችሁ ላይ የባይናንስ ዋሌት ሚል አለ። እዛ ጋር በቅድሚያ እንዲህ ከ100 እስከ $1000 ሆልድ ስታደርጉ 1 ፖይንት ይሰጣችኋል በአንድ ቀን ማለት ነው። ከ1000 እስከ $10,000 ሆልድ ስታደርጉ 2 ፖይንት ይሰጣችኋል። እንደዛ ያለ የመጨረሻው ከ100,000 በላይ ሆልድ ስታደርጉ 4 ፖይንት ይሰጣችኋል ማለት ነው። which is quite ትንሽ ያው በእኛ ሌቭል ትንሽ ከበድ ይላል ይሄኛው። ቀለል የሚላችሁ ፖይንቶችን በደንብ መሰብሰብ የምትችሉት በዚህ ነው ማለት ነው። which is የሁለተኛው ሩል በትሬዲንግ ኦር ደግሞ ሞር ትሬዲንግ ቮሊዩም በመፍጠር ማለት ነው። የመጀመሪያው እዚህ ጋር ለምሳሌ አንድ ሰው $2 ትሬድ አንድ ቀን ቢያደርግ 1 ፖይንት ይሰጠዋል ማለት ነው። $4 ቮሊዩም ያለው ትሬድ ቢያደርግ ደግሞ 2 ፖይንት ይሰጠዋል። እንደዛ ያለ $32 በአንድ ቀን ትሬድ ብታደርጉ 5 ፖይንት በአንድ ቀን ይሰጣችኋል። እናም ደግሞ 9 ፖይንት ይሰጣችኋል ማለት ነው። $512 ቮሊዩም ያለው ትሬድ በአንድ ቀን ብታደርጉ ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር እዚህ ጋር 9 ፖይንት የሚል አለ። ይሄንን ለማግኘት የግድ $512 ሊኖራችሁ አይገባም። $50 ሊኖራችሁ ይችላል፣ $20 ሊኖራችሁ ይችላል። ምንድነው የምታደርጉት? ባይ ታረጋላችሁ፣ ሴል ታረጋላችሁ፣ ድጋሚ እየገዛችሁ እየሸጣችሁ ያን ፕሮሰስ ስትደጋግሙት ትሬዲንግ ቮሊዩማችሁ ይጨምራል ማለት ነው። ትሬዲንግ ቮሊዩማችሁ በሚጨምርበት ጊዜ ከዚህ አንስቶ እስከታች ድረስ ከ512ም በላይ ነው። እዚህ ጋር ያው ኤንድ ሞር ኤንድ ሶ ኦን የሚላችሁ እዚህ ጋር አልጎሪዝሙ በዛው መሰረት ነው የሚጨምረው ማለት ነው። $50 ያለው ሰው $512 ያለው ሰው ይህን 9 ፖይንት ማግኘት ይችላል ማለት ነው። እሱ እንዴት ነው? ለምሳሌ $512 ያለው ሰው አንድ ቀን አንድ ትራንዛክሽን ቢያደርግ $50 ያለው ሰው ደግሞ ከ10 በላይ ትራንዛክሽን ቢያደርግ እኩል ፖይንት ያገኛሉ ማለት ነው በአንድ ቀን። አሁን ቀጥታ ወደ ፕሮሰሱ ሲሄድ በቅድሚያ ወዴት ነው የምትመጡት? ወደዚህ ወደ ባይናንስ ፈርስት ኢንተርፌስ ውስጥ ትመጡና እዚህ ጋር ማርኬት የሚል አለ። እዚህ ዝቅ ብዬ እዚች ጋር ማርኬት ምትላለች። እሷን አንድ ጊዜ ክሊክ ታደርጉና በመቀጠል እዚህ ጋር አማራጮች አሉ። ከላይ ፌቨራይት፣ ማርኬት፣ አልፋ፣ ግሮ ምናምን የሚል አለ። ቀጥታ ወደ አልፋ ትመጣላችሁ ማለት ነው። ባይ ዲፎልት እዚህ ማርኬት ላይ ሊኖር ይችላል የእናንተ። አልፋ ላይ ትመጡና እዚህ ጋር ያሉ ቶከኖችን ትገዛላችሁ፣ ትሸጣላችሁ ማለት ነው። በቅድሚያ አሁን ለማሳየት ያክል ዝም ብዬ ይሄ ቶከን ልምረጥና በሶላና ቼን ላይ ያለ ቶከን ነው። ስለ ቶከኑ ዲቴይል እዚህ ጋር ያስቀምጥላችኋል። በግሌ እኔ መክራችሁ ሞር ቮላታይል ያልሆኑ ቶከኖችን ብትገዙ ይሄን ሪስክ ፍሪ ለማድረግ የምታደርጉትን ትሬድ ሞር ቮላታይል ያልሆኑ ቶከኖችን ብትገዙ መርጣችኋለሁ። እንደዛ ማድረግ የምትችሉት እንዴት ነው? እዚች ጋር ስትመጡ አማራጮች አሉ ፊልተር የምታደርጉበት ማለት ነው። በ24 ሰዓት ቼንጃቸው ኦር ፐርሰንቴጃቸው እና በቮሊዩማቸው ሞር ቮሊዩም ያለው ቶከን ብዙ ጊዜ ቮላታይል አይሆንም። በጣም የትንሽ ቮሊዩም ያለው ቶከን ከሆነ በጣም ቮላታይል ሊሆን ይችላል። እንዲህ እንደምታዩት በጣም የሚጨምር የሚቀንስ ሊሆን ስለሚችል ሞር ቮሊዩም ያለው ቶከን ኦር ደግሞ ብዙ ሰው ትሬድ የሚያደርገውን ቶከን ብትመርጡት መክራችኋለሁ ፐርሰናሊ ማለት ነው። ሞር ቮሊዩም ያለው እና ደግሞ ከፍ ያለ ማርኬት ካፕ ያለው የምትጠቀሙ ከሆነ ያው ሪስክ ፍሪ ነው የሚሆነው። ከጋስ ፊ ወጪ ሌላ ብዙ የምታወጡት ነገር የለም ማለት ነው። እዚህ ጋር አሁን ይሄ ቶከን $93 ሚሊዮን ማርኬት ካፕ አለው። 689 ኤፍዲቪ እና 50,000 ሆልደሮች አሉት ማለት ነው። አሁን ምንድነው የምታደርጉት? ቀጥታ እዚህ ጋር መጣችሁ ትሬድ ወደሚለው ሴክሽን ትገባላችሁ እዚህ ጋር ማለት ነው። ትሬድ ትሉትና
ሶ እናንተ ያላችሁ ዩኤስዲቲ ሶ እኔ አሁን ወደ 133 ዩኤስዲ አካባቢ ያለ አካውንቴ ላይ ሶ ያ ማለት አይ ቲንክ ወደ 6 ፖይንት መሰለኝ 6 ወር 7 ፖይንት በአንድ ትሬድ ይሰጠኛል ማለት ነው። ሶ እሱ እንዴት እንደምታደርጉ ላሳያችሁ። ሶ እዚህ ጋር ዩኤስዲቲ የምትለዋል ማክስ ትሉትና ሶ 133.9 ዶላር 1945 ይሄ የኬ ኤምኤኑ ቶከን ካሚኖ ቶከን ይሰጠኛል ማለት ነው። ሶ ሌላ ማየት ያለባችሁ ነገር እዚህ ጋር ይሄኛውን ትራንዛክሽን ደጋግማችሁ ስለምታደርጉት ጋዝ ፊ ፐርሰናሊ ከ0.1 በታች የሆነ ብትጠቀሙ መክራችኋለሁ። ሶ በቼን ይለያያል። ሶላና ቼን ላይ አሁን 0.02 ዶላር ነው ጋዝ ፊ የሚጠይቀኝ። ዝም ብዬ የሌላ ቼን ካሳየኋችሁ ደግሞ እዚህ ጋር የቤስሲ ቼን ላይ ከገባን ሶ እዚህ ጋር ደግሞ ወደ 0.4 ዶላር ማለት ነው። ሶ ይሄኛው ትንሽ ከፍ ይላል። ሶ ትንሽ ብቻ እናንተ ጀስት ቮሊዩም መፍጠር ስለምትፈልጉ ጀስት ትንሽ ጋዝ ፊ የሚጠይቀውን መርጣችሁ እዛ ላይ ትሬድ ታደርጋላችሁ ማለት ነው። ሶ ቀጥታ ትመጡና እዚህ ጋር ፕሌስ ኦርደር ትሉታላችሁ የምትፈልጉትን ቶከን ከመረጣችሁ በኋላ ከዛ እዚህ ጋር ኮንፈርም ትሉታላችሁ ማለት ነው። ሶ ከዛም በኋላ ቲንክ እዚህ ጋር ፌልድ አድርጓል ይለኛል። ሶ ድጋሚ ልሞክረው፣ ድጋሚ ኮንፈርም ብለዋለሁ። ሶ አይ ቲንክ እዚህ ጋር ሁለት አማራጭ አላችሁ። ሞር ጋዝ ፊ እንትን ማለት ካልፈለጋችሁ እዚህ ጋር ፕራዮሪቲ ኦን ፕራይስ የምትላለች እሷን አንድ ጊዜ ክሊክ ታደርጓትና እዚህ ጋር ምንድነው ይሄ አማራጭ ሁለቱ ፕራዮሪቲ ኦን ሰክሰስ እና ፕራዮሪቲ ኦን ፕራይስ። ሶ ይሄ ሁለተኛው ፕራዮሪቲ ኦን ፕራይስ የሚለው ትንሽ የሆነ ጋዝ ፊ ነው የሚሰጣችሁ፣ ግን ስዋፕ የምታደርጉበት ሰዓት ትንሽ ዲሌይ ይኖረዋል፣ ይቆያል ማለት ነው። ይሄኛው ግን ፈጣን ነው፣ ደግሞ ሞር ጋዝ ፊ ይጠይቃል ማለት ነው። ሶ ካልሆነም ደግሞ ይሄን ካልፈለጋችሁ እዚህ ጋር ከስተም አድርጋችሁ ስሊፔጁን በራሳችሁ ሴት ማድረግ ትችላላችሁ ማለት ነው። ሶ እዚህ ጋር ለምሳሌ 1% ልበለው። ሶ 1% ብለው 0.002 ዶላር። ሶ ይሄ በጣም ትንሽ ስለሆነ ምናልባት ኦርደሩን እንትን ላይ ይችላል። ሶ ኦርደር ክሬትድ ብሎኛል። እሺ ኦርደር ፊልድ። ሶ አሁን በትክክል ኦርደር ፕሌስ አድርገናል ማለት ነው። ሶ በዚህ ትሬድ አሁን ባይ ስላደረግን እዚህ ጋር እንደምታዩት የ133 ዶላር ቮሊዩም ፈጠረን ማለት ነው። ሶ የ133 ዶላር ቮሊዩም ፈጠረን ማለት ባይ ስላደረግን ብቻ 133 ዶላር ቮሊዩም ፈጥረናል ማለት ነው። ሶ ይሄን ደግሞ ሴል በምናደርግበት ጊዜ እዚህ ጋር መተን 1939 ካሚኖ ቶከናችንን በምንሸጥበት ጊዜ 133 ዶላራችንን መልሰን እናገኛለን ማለት ነው። ይሄ ሲሆን ደግሞ ሴል ስናደርግ ደግሞ ድጋሚ ያን ቮሊዩም እናገኘዋለን ማለት ነው። ሶ በዚህ ትሬድ ብቻ ወደ አይ ቲንክ 266 ዶላር ቮሊዩም ፈጥረናል ማለት ነው። ሶ በአንድ ትሬድ ስላችሁ ባይና ሴል በማድረግ ብቻ ያላችሁን አሴት ደብል ቮሊዩም መፍጠር ትችላላችሁ ማለት ነው። ሶ ይህን ፕሌስ ኦርደር ለውና እዚህ ጋር ፕራይሱን ሪፍሬሽ አድርጌው ሶ ማክስ ለዋለሁ ድጋሚ ፕሌስ ኦርደር ብዬ ኮንፈርም ብለዋለሁ ማለት ነው። ሶ ይሄኛውን ፌልድ አድርጓል። ሶ ስሊፕ ፔጁን አስተካክዬ በራሴ እንትን የምለው ይሆናል። ሶ እናንተም ጋዝ ፊው በማይጎዳችሁ መልኩ ያደረጋችሁ ይሄንን ትራንዛክሽን በጣም በመደጋገም የባይናንስ አልፋ ፖይንት ኤሊጀብል የሚያደርጋችሁ ላይ መድረስ ትችላላችሁ ማለት ነው። ሶ የኔ 6 ነው ገና which is በጣም ትንሽ ነው። ሶ እናንተ ከቻላችሁ አሁን በአንድ ሳምንት ውስጥ ኦልሞስት በቀን እንኳን 9 ሶ ሚኒመም በቀን እንኳን 8 ፖይንት ሰበሰባችሁ ቢባል አሁን እኔ በዚህ ትሬድ ብቻ 8 ፖይንት ሰበስባለሁ ማለት ነው። ሶ 266 ዶላር ማለት እዚህ ጋር 256 ዶላር በሚለው ስለሚያዝልኝ
በቀን 8 ፖይንት መሰብሰብ እችላለሁ። ሶ በቀን 8 ፖይንት ማለት በ10 ቀን ውስጥ 80 ፖይንት መሰብሰብ ትችላላችሁ ማለት ነው፣ ከትሬዲንግ ቮሊዩማችሁ ብቻ ማለት ነው። ሶ $100 ወር ደግሞ እስከ ከ100 እስከ $1000 አብዛኛው ሰው ጋር ይኖራል ብዬ የሚጠብቀው። እሱን ደግሞ ሁልድ የምታደርጉ ከሆነ በየቀኑ 1 ፖይንት አኩሙሌት ማድረግ ትችላላችሁ ማለት ነው። ሶ ባይናንስ አልፋ ኦቨርኦል ኮንሰፕቱ ይሄን ይመስላል። ሶ ያላችሁ ጥያቄ ካለ ወር ደግሞ አስተያየት ካላችሁ የኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ሶ ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮም ብዙዎች ጋር እንዲደርስ ላይክ አድርጉ። ሶ ይሄን ይመስላል። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቀን ይውላችሁ።